ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ይህ የመስከረም 22 2018 እጅግ በጣም ወሳኝ የሆነን መረጃ ነው። በተለይ ለመንግስት ሰራተኞች በሙሉ እንግዲህ መንግስት ከመስከረም 2018 ጀምሮ በመላው ሀገሪቱ ላይ የመንግስት ሰራተኞች የደሞዝ ጭማሪን በተመለከተ ማሻሻያ ስለማድረጉ ከዚህ በፊት ወጥቶ እንደነበር ይታወሳል። ታዲያ በዚህ ሰዓት በዚህ ደቂቃ አዲስ የመንግስት ሰራተኞች የደሞዝ ስኬልን የያዘ አዲስ ደብዳቤ ከእጃችን ገብቶ እንግዲህ ሙሉ መረጃውን ወደናንተ የምናደርስና የምናስደምጥ ነው የሚሆነው። በተለይ ውድ ተመልካቾቼ ይህ መረጃ እጅግ ለበርካታ ኢትዮጵያውያን የመንግስት ሰራተኞች ጠቃሚ ስለሆነ በተለያዩ ሶሻል ሚዲያዎች ላይ ሼር ያደረጋችሁ እንዲሁም ደግሞ የጡረተኞች የመንግስት ሰራተኛ የደሞዝ ጭማሪስ እነሱን በተመለከተ ይህ ሁኔታ ያካትታል አያካትተም የሚለውን በዚህ ቪዲዮ የምንመለከት ነው የሚሆነው። እንግዲህ ከመጀመሪያው ጀምሮ እስከ መጨረሻው ድረስ ያለውን ሙሉ ደብዳቤው ነው እንግዲህ የፌደራል ሲቪል ሰርቪስ ኮሚሽን ከመስከረም 2018 ጀምሮ ተግባራዊ የሚሆነውን አዲሱን የመንግስት ሰራተኞች የደሞዝ ስኬል ይፋ ያደረገውን ደብዳቤ ነው እንግዲህ ወደናንተ የምናደርስና የምናስደምጠው። ሁላችሁም ታዲያ ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁን እንድትቆዩ ይጋበዝን። በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ ለተከታታይ ጊዜያት በተለያዩ ሶሻል ሚዲያዎች ላይ አዲስ የደሞዝ ጭማሪ በተመለከተ እየተባለ ከሰሞኑ ብዙዎቻችሁን እያስጨነቀና ብዙዎቻችሁንም እያናደደ ያለበት ሁኔታ ነው። ታዲያ እኔም በቃሌት መሰረት እንግዲህ መረጃው ወዲያው እንደወጣ ወደናንተ የማደርሳችሁ ይሆናል ብዬ ቃል በገባሁት መሰረት ነው እንግዲህ በዚህ ሰዓት በዚህ ደቂቃ እንግዲህ መግለጫ ወጥቶ የደሞዝ ስኬሉ ሙሉ ከመጀመሪያው እስከ መጨረሻው ድረስ ማለትም ነባርና አዲሱን በንጽጽር እያደረግን እስከ መጨረሻው ድረስ ተከታተሉ። አደራ ለሁሉም ኢትዮጵያዊ እንድደርስ አድርጉት። እንግዲህ ሙሉ የደሞዝ ስኬል ሰንጠረዡን ነባሩና አዲሱን በዝርዝር ወደናንተ ላደርስላችሁ። ከዚህ በፊት እንግዲህ 4760 ብር ደሞዝተኛ የነበረ የመንግስት ሰራተኛ አሁን በአዲሱ 6000 ብር እንደሆነ ውሳኔ ተላልፎ በስኬሉ ላይ በሰንጠረዡ ላይ የተቀመጠ ነው። ሌላው 4929 ብር የነበረው 6365 ብር 5104 ብር የነበረ ደሞዝተኛ 6750 ብር እንዲሁም 5283 ብር የነበረ ደሞዝተኛ 7159 ብር እንዲሁም 5659 ብር የነበረ ደሞዝተኛ 7589 ብር እንዲሁም 6058 ብር የነበረ ደሞዝተኛ 8029 ብር እንዲሁም 6485 ብር የነበረ ደሞዝተኛ በአዲሱ ስኬል 8478 ብር እንዲሁም 6940 ብር የነበረ ደሞዝተኛ በአዲሱ 11500 ብር እንዲሁም 7424 ብር የነበረ ደሞዝተኛ 12566 ብር እንዲሁም 7934 ብር የነበረ ደሞዝተኛ 13732 ብር እንዲሁም 8474 ብር የነበረ ደሞዝተኛ 14983 ብር እንዲሁም 9047 ብር የነበረ ደሞዝተኛ 16384 ብር እንዲሁም 9645 ብር የነበረ ደሞዝተኛ 17838 ብር መሆኑን በሰንጠረዡ ላይ በዚህ ሰዓት በዚህ ደቂቃ ይፋ ሆኗል። እንዲሁም 10600 ብር የነበረው ደሞዝተኛ 19464 ብር በአዲሱ የደሞዝ ስኬል ነባር ከዚህ በፊት 11634 ብር የነበረ ደሞዝተኛ 21238 ብር 12765 ብር የነበረ ደሞዝተኛ 23173 ብር እንዲሁም 13998 ብር የነበረ ደሞዝተኛ 25285 ብር እንዲሁም 16738 ብር የነበረ ደሞዝተኛ
30086 ብር እንዲሁም 18226 ብር የነበረ ደሞዝተኛ 32809 ብር 19820 ብር የነበረ ደሞዝተኛ 35778 ብር 21491 ብር የነበረ ደሞዝተኛ ደግሞ 39000 ብር እንደሆነ በዚህ ሰዓት የወጣው የደሞዝ ስኬል ይፋ መደረጉ ነው የተገለጸው። አሁን ደግሞ የመንግስት ሰራተኞች የደሞዝ ስኬሉን የደሞዝ መነሻውን ደግሞ በዝርዝር ላቅርብላችሁ። እንግዲህ 6000 ብር የነበረው የመነሻ ደሞዝ ስኬል ጣሪያ 7301 ብር 6365 ብር የነበረው የመነሻ ደሞዝ 7734 ብር 6750 ብር የነበረው 8177 ብር ጣሪያው ማለትም የደሞዝ መነሻውና ጣሪያውን የመጀመሪያውና የመጨረሻውን ያረኩ ነው ወደናንተ መረጃውን የማቀርብላችሁ። ምክንያቱም ሙሉ እንግዲህ የወጣውን ሙሉ ደብዳቤ ወደ መጨረሻ ላይ የማስቀምጥላችሁ ይሆናል። ያንን እንግዲህ ስኬሉን ስክሪንሾት ያደረጋችሁ መያዛችሁን እንዳትረሱላለው። 7159 ብር የነበረው 8630 ብር 7589 ብር የነበረው 9095 ብር 8029 ብር የነበረው 9579 ብር 8478 ብር የነበረው 10085 ብር 11500 የነበረው 15425 ብር 12566 ብር የነበረው 16831 ብር 13732 ብር የነበረው 18365 ብር 14938 ብር የነበረው 20038 ብር እንዲሁም 16348 ብር የነበረው 21864 ብር 19464 ብር የነበረው 26000 ወደ 031 ብር 23173 ብር የነበረው 30967 ብር 25528 ብር የነበረው 33770 ብር 27589 ብር የነበረው 36826 ብር 32809 ብር የነበረው 43522 ብር እንዲሁም 35778 ብር የነበረው 47001 ብር 39000 ብር የነበረው ወደ 50521 ብር መሆኑን በዚህ ሰዓት እንግዲህ የመንግስት ሰራተኞች ከመስከረም ወር ጀምሮ ተግባራዊ ይደረጋል ስለተባለው ሙሉ የደሞዝ ስኬል የያዘው እንግዲህ በዚህ ሰዓት ከእጃችን የገባው ሪፖርት ይህ በምስሉ ላይ በስክሪን የምትመለከቱት ነው። ስክሪንሾት ያደረጋችሁ እጃችሁ ላይ አስቀሩት። ይህ ቪዲዮ ላይክ ሼር ያደረጋችሁ ለብዙ ኢትዮጵያኖች እንዲደርስ አድርጉት እያልኩ የሚሰማችሁ ሐሳብ አስተያየት ምንድነው? እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንላለን።